አምስት ሀገራት በአፍሪካ ከፍተኛ የሆነ የህዝብ ቁጥር ያላቸው። አምስተኛ ታንዛኒያ 67 ሚሊዮን አካባቢ የሚገመት የህዝብ ቁጥር ያላት ሲሆን በምስራቅ አፍሪካ እንግዲህ በፍጥነት እያደጉ ካሉ ሀገራት አንዷ ነች። በአራተኛ ደረጃ የምትገኘው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነች። 102 ሚሊዮን ያክል የህዝብ ቁጥር ሲኖራት ብዛት ያለው የተፈጥሮ ሀብት በመኖሯም ትታወቃለች። በሶስተኛ ደረጃ የምትገኘው ግብጽ ነች። 112 ሚሊዮን ያክል የህዝብ ቁጥር ሲኖራት አብዛኛው የግብጽ ዜጎች በናይል ወንዝ አጠገብ በአንድ ቦታ በብዛት ተከማችተው ይኖራሉ። በሁለተኛ ደረጃ የምትገኘው ሀገራችን ኢትዮጵያ ስትሆን 126 ሚሊዮን አካባቢ የሚገመት የህዝብ ቁጥር አላት። ሀገራችን ኢትዮጵያ በምስራቅ አፍሪካ የህዝብ ቁጥሯ በፍጥነት እያደጉ ካሉ ሀገሮች አንዷ ነች ማለት ነው። ቪዲዮ ከተመቻችሁና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ የመደመር ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። ከፍተኛ የህዝብ ቁጥር ያላቸው ብላችሁ የምታስቧቸውን የአፍሪካ ሀገራት ኮሜንት ላይ አስቀምጡልን። በአንደኛ ደረጃ የምትገኘው 230 ሚሊዮን የህዝብ ቁጥር ያላት ሀገር ስትሆን በኢኮኖሚም እንዲሁም ደግሞ በጣም ታላላቅ ከተሞች ያሏት ሀገር ነች። እሷም ናይጄሪያ